ዛሬ ደግሞ ስለ ካንድልስቲክ እናያለን። ካንድልስቲክ ምንድነው? ካንድልስቲክስ እንዴት ነው የምናነበው? እያንዳንዱ እዚህ ጋር የምታዩት እንግዲህ በቀይና በአረንጓዴ ያሳያል። አረንጓዴው ምንድነው? ቀዩ ምንድነው? አረንጓዴዎቹ እንደምታዩቸው ልክ አረንጓዴዎቹ እንዴት ሆኖ ታያላችሁ? እንደዚህ ወደ ላይ ከፍ እያሉ ነው ሄዱት። አረንጓዴዎቹ እየበዙ ሲሄዱ ማለት ነው። ቀዩ ደግሞ እየበዛ ሲሄድ ይኸውላችሁ ቁልቁል እየወረደ ነው። አረንጓዴው ደግሞ ሲሆን ወደ ላይ እየወጣ ነው። ካንድሎቹ እነዚህ ሻማዎቹ ማለት ነው ጎላ አድርገውና እንደዚህ ላሳየው። ካንድሎቹ ለምሳሌ ይሄ አንዱ ሻማ ፎር ኤግዛምፕል ይሄ ለምሳሌ የ5 ደቂቃ ካንድል ነው። እዚህ ጋር እንደምታዩት በቢጫ ያሳያል። እዚህ ጋር 5 ደቂቃ ይላል። እንግዲህ አንዱ ሻማ እያንዳንዱ ሻማ ካንድሎቹ የተለያየ አይነት ባህሪ ያላቸው። ለምሳሌ ይሄ ትልቅ ካንድል ነው። እዚህ ጋር የምታዩት ይሄ የምታዩት አረንጓዴው ካንድል ትልቅ ካንድል ነው እና ይሄ ጫፉ መርፌ የሚመስለው ነገር ዊክ ይባላል። ይሄ ደግሞ ይሄ ስጋው ወይም ቦዲ ይባላል ወይም ሰውነቱ ማለት ነው። ላይክ ስጋው ማለት ነው። ለካንድልስቲክ ስለ ፎሬክስ እያወራን ነው እንግዲህ። ይሄ ቦዲ ይባላል። ቦዲው ትልቅ መሆኑ ወይም ደግሞ አንዳንዱ ትልቅ ሆኖ አንዳንዱ ትንሽ ለምን ይሆናል? ለምሳሌ እዚህ ጋር እንደሚያሳየው ለምሳሌ እዚህ ጋር ያለው አነስ ይላሉ። እነዚህ አረንጓዴዎቹ ትንንሽ ናቸው። ስለ አረንጓዴዎቹ ብቻ እያወራሁ ስለሆነ ነው። ስለ ቀዮቹ ደግሞ እናወራለን ቀጣይ። ለምሳሌ እዚህ ጋር ያሉ ትንንሾች ይሄ ትልቅ ለምን ሆነ ሲባል ይሄ ትልቅ ከሆነ ቀጣይ ሊመጡ የሚችለው ወዴት ይሄዳል የሚለውን ለመገመት ቀላል ይሆንልናል ማለት ነው። ምን ማለት ነው? በጣም ብዙ ገዢዎች አሉ ማለት ነው። ቡል ትሬንድ ነው ይባላል። ይሄ ትሬንዱ ቡል ትሬንድ ነው። ወደ ላይ እያደገ ነው የሚሄደው ገበያው ማለት ነው። ይሄው እዚህ እያደገ ይሄዳል ማለት ነው። ቡል ትሬንድ ይባላል። ቡል ትሬንድ ምን ማለት ነው? ቡል ትሬንድ ቡል ማለት ኮርማ እንደማለት ነው በአማርኛ። ኮርማ ደግሞ ምንድነው? ኮርማ በሬ ያው ምንድነው? ኮርማ በሬ ማለት ላይክ ሁሉ ጊዜ ኮርማ በሬ ምን ያደርጋል? ላይክ ጉልበተኛ ነው ወይም ደግሞ ጊዜ ወደ ላይ ከፍ ማለት ይፈልጋል ወይም ያድጋል። ላይክ ኢንክሪዝ ያደርጋል ወይም ጉልበተኛ ማለት ላይ ከፍ ያለ ነገር ነው አይደለ? የሚያድግ ወይም ደግሞ ከፍ የሚል ነገር። ስለዚህ ቡልሽ ነው። ዝም ብሎ ወደ ላይ የሚገሰግስ ቡልሽ ነው ይባላል። ለምን? እዚህም አረንጓዴ ያለ ወደ ላይ ይወጣል ማለት ነው። ይሄ ቡል ትሬንድ ይባላል። ግልጽ ነው አይደለ? እሺ ይሄኛው ደግሞ ምን መሰለህ? ለምሳሌ ይሄኛው እንግዲህ ቡል ትሬንድ ነው። ለምሳሌ ተመልከት እዚህ ጋር ይሄ አረንጓዴው በጣም ትልቅ አረንጓዴ ነው። ቀጣይ እንዳየው በጣም ብዙ አረንጓዴዎች ተደራርበው ተከታትለው መጡ። ይሄው አረንጓዴ ስለሆነ ማለት ነው ቡሊሽ ነው ይባላል። ልክ አንድ ትልቅ አረንጓዴ ሳይ ለምሳሌ እዚህ ጋር ብገዛ እዚህ አካባቢ ብገዛ ይሄ አረንጓዴው እንደጨረሰ ትንሽ ከፍ ሲልልኝ ገንዘብ አገኛለሁ ማለት ነው። እዚህ አካባቢ ላይ ብገዛ ማለት ነው። ክሊር ላድርገው። ብዙ ቸከቸኩበት መሰለኝ። ላጥፋውና ይሄንን እንደገና ላሳየህ። እሺ ቀጣይ ስለ ቤሪሹ ደግሞ ላሳየህ። ቤሪሹ ደግሞ ምን መሰለህ? ፎር ኤግዛምፕል እዚህ ጋር አሁን ይሄኛው እንደምታየው ቁልቁል እየወረደ ነው። ቤሪሹ በምንድን እንደዚህ እየወረደ ነው ማለት ነው? ለምንድን ነው የወረደው ብለህ ስትጠይቀኝ ቤሪሽ ማለት በቀይ ነው። ቤሪሹን እኔ ያደረኩት አንዳንድ ሰዎች ቤሪሹን በጥቁር ያደርጉታል፣ በነጭ ያደርጉታል። በተለያየ መልኩ መቀየር እንችላለን ይሄንን ካንድሎቹ ማለት ነው። ይሄንን ከፈለኩ በአረንጓዴ ያደርጋለሁ፣ ከፈለኩ በሰማያዊ፣ ከፈለኩ በቢጫ እንደፈለክ መቀየር። ያው ትሬዲንግ ቪው ላይ መቀየር እንችላለን ወይም ሌላ ነገር ላይ እና ይሄ ቤሪሽ ደግሞ ማለት ይሄ ደግሞ ቤር ትሬንድ ይባላል።
ምን ማለት ነው ቤር ትሬንድ? ቤር ማለት ድብ ማለት ነው በአማርኛ። ድብ ደግሞ አይተው እንደሆነ ብዙ ጊዜ ሲሄድ አንገቱን አቀርቅሮ ነው፣ ቁልቁል ነው ማለት ነው። አየው ቁልቁል ገበያው ሲወርድ፣ ገበያ ነው አይደል? ይሄ ገበያው ሲወርድ ቤር ትሬንድ ይባላል። ለምንድን ነው ቤር ትሬንድ ሆነ? እንደምታዩ እዚህ ጋር አንድ ቤር ባር ወይም ደግሞ ቤር ካንድል ስቲክ ያሳያል እዚህ ጋር። እዚህም ሌላ ቤር ካንድል ስቲክ፣ እዚህም ሌላ ቤር ካንድል ስቲክ። እነዚህ ቤር ካንድል ስቲኮች ምን ያሳያሉ? ገበያው እየወረደ ነው ቁልቁል። ልክ ድብ አንገቱን አቀርቅሮ እንደሚሄደው ሁላ ይሄም ደግሞ ቁልቁል ሲወርድ ቤር ትሬንድ ይባላል። ከዛ እንዲህ ሲወርድ ካየኸው እና ሳይዙ የካንድሉ ሳይዝ ወይም ደግሞ የሻማው ሳይዝ በጣም ትልቅ ሆኖ ካየኸው፣ ፎር ኤግዛምፕል እዚህ ጋር ይሄ ሻማ ትልቅ ነው አይደለ? እዚህ ጋርም ትልቅ ነበረ፣ ቀጥሎ አነስ አለ፣ ቀጥሎ ደግሞ ትልቅ መጣ። ያ ማለት ምንድን ነው? ቁልቁል ግስጋሴው እየጨመረ ነው ማለት። ቀጣይ ሊመጣ የሚችለው ቀይ ሊሆን እንደሚችል ወይም ቤር ሊሆን እንደሚችል መገመት ይቻላል ማለት ነው። ስለዚህ ይሄ ቤር ትሬንድ ይባላል። ልክ እንደ ቡሊሹ ቅድም እንዳሳየው ሁሉ እዚህ ጋር ለምሳሌ ይሄ ቦዲው ነው፣ ይሄ ቦዲ ነው። ይሄ ደግሞ እቺ መርፌ የምትመስለው ነገር ደግሞ ዊክ ነች፣ ደካማ ማለት ነው። ላይክ ወደ ላይ ከፍ ብሎ ምልስ ያለባት ቦታ ማለት ነች። ለምሳሌ እንደዚህ ብሎ መጀመሪያ እንደዚህ ይወጣ የነበረው ልክ ወደ ታች መለስ ሲል እዚህ አካባቢ ከቆመ ተመልሶ እንደዚህ ሆኖ ይቀራል ማለት ነው። ልክ መጀመሪያ ከፍ ያለባት ቦታ ይቺ ዊክ ተብላ ትጠራለች። ኦኬ፣ አሁን ስለ ዊክ፣ ስለ ቦዲ፣ ስለ ካንድል ስቲክ እና ስለ ትሬንድ አወራን ማለት ነው። ትሬንድ ምን ማለት ነው? እንደዚህ ለምሳሌ አረንጓዴዎች ብቻ ከተደረደሩ ወይም ቡል ትሬንድ ከሆነ ወደ ላይ ይወጣል ማለት ነው። ወይም ደግሞ ቀዮቹ ብቻ እየተደረደሩ ቁልቁል የሚወርድ ከሆነ እንደዚህ የሚወርድ ከሆነ ቤር ትሬንድ ይባላል። ወደ ላይ የሚወጣ ከሆነ ደግሞ ቡል ትሬንድ ይባላል። ኦኬ፣ ስለ ትሬንድ አወራን፣ ስለ ካንድል ስቲክ፣ ስለ ቦዲ ምን አወራን? እንደገና ልድገምልህ። ትሬንድ፣ ኦኬ፣ ቦዲ፣ ካንድል ስቲክ እና ስለ ዊክ አወራን ማለት ነው። ቀጣይ ስለ ሰፖርት እና ስለ ሬዚስታንስ አወራሃለሁ። ምን ማለት ነው ሰፖርት እና ሬዚስታንስ? ሰፖርት እና ሬዚስታንስ ለምሳሌ እዚህ ጋር ይሄ ትሬንዱ ወደ ላይ እየወጣ እንደዚህ ሄዶ እንዴ በዚህ ጋር አስምረው። ለምሳሌ ከዚህ ጀምረህ እንደዚህ እየወጣ እዚህ ሲደርስ ተመለሰ አይደለ? ቅርታ፣ እዚህ ሲደርስ ተመለሰ አይደለ? እዚህ ጋር ሲደርስ ምን አደረገ? ቁልቁል መውረድ ጀመረ። እንደዚህ መውረድ ጀመረ። ልክ ይቺ የተመለሰባት ቦታ ሬዚስት አረገ ወይም ደግሞ ተቃወመ። ገበያው ከዚህ በላይ እንዳይወጣ ተቃወመው ይባላል። ይሄ ሬዚስታንስ ይባላል። ይሄ ሬዚስታንስ ይባላል። ምን ማለት ነው ሲባል ገበያው ከዚህ በላይ እንዳይወጣ ተቃወመው ማለት ምን ማለት ነው ስንል፣ ለምሳሌ ገበያው እዚህ ጋር ተመልሶ ወረደና ወደ ታች እዚህ ጋር ሲደርስ ተመልሶ መውጣት ጀመረ አይደለ? ወጣና የት ጋር ሲደርስ ተመለሰ? እዚህ ጋር ሲደርስ ልክ እዚህ ጋር መጀመሪያ እዚህ ወጥቶ ከዚህ ጋር ተመልሷል አይደለ? አሁንም በሱ እኩል እዚህ ጋር ሲደርስ ተመለሰ። ይሄ ቦታ ሬዚስታንስ ቦታ ተብሎ ይጠራል። የሬዚስታንስ ማርኬቱ ከዚህ በላይ መውጣት አልቻለም ማለት ነው። ልክ አንድ ሰው ምን ብሎ መገመት ይችላል? አሁን አንድ ማርኬት አይቶ ለምሳሌ ይሄ ባይታየኝ እኔ እንደዚህ ብደብቀው፣ ለምሳሌ ይሄው እዚህ ጋር ልቁረጠውና ለምሳሌ ገበያው ከዚህ ጀምሮ ሲወጣ ቆየ እንበል። እዚህ ጋር ሲደርስ ሲመለስ አየሁት ወደ ታች አይደለ? ለምሳሌ እዚህ ጋር ደርሶ እዚህ ጋር ሬዚስታንስ አጋጠመውና ተመለሰ ወደ ታች።
ያው ወደ ታች መውረድ ቅድም እንዳልነው ቤር ትሬንድ ነው ያልነው አይደለ? ቀይ ሻማዎች ወይም ደግሞ ቤር ባሮች ነው የሚመጡት። ቤር ባርስ ይባላሉ እነዚህ እንግዲህ ወይም ቤር ካንድል ስቲክ ይባላሉ። ቤር ባርስ ወይም ካንድል ነው የሚባሉት እነዚህ ሻማ ማለት ነው። በቅንፍ ውስጥ ካንድል በል ካንድል ማለት ሻማዎች ናቸው። ሻማ ስለሚመስሉ ነው። እነዚህ ደግሞ ወደ ላይ የሚወጡት ምንድነው ያልናቸው ቅድም? ቡልባርስ ወይም በቅንፍ ውስጥ ካንድልስ ወደ ላይ የሚወጡት ቡልባሮቹ ተደራርበው ቤር ትሬንድ ሰሩ አይደለ? እዚህ ጋር ሲደርሱ ግን መውጣት አልቻሉም። ከዚህ በላይ ተመልሰው ወረዱ ወደታች። ይሄው እንደምታዩ እዚህ ድረስ ወረዱ። ከዛስ እዚህ ጋር ተመልሰው ቡልባሮቹ ወይም ቡል ካንድሎቹ መጡ ተደራርበው። ሲመጡ ምን አደረገ? ገበያው ተመልሶ መውጣት ጀመረ፣ ወጣ። ልክ የት ጋር ሲደርስ? እዚህ ጋር ሲደርስ ተመለሰ እንደገና። አየህ፣ እዚህ ጋር ሲደርስ ተመለሰ። ለምንድን ነው የተመለሰው? ይሄው እንደምታየው ትልቅ ቤር ባር መጣ። እዚህ ጋር ቤር ባር ማለት ወደ ታች ቁልቁል የሚወርድ ባር ማለት ነው። አየው፣ እዚህ ጋር የተመለሰበትን ቦታ ብታየው፣ እዚህ ጋር ቆይ ይሄን ላጥፋልህና ከየት ጋር የተመለሰው ብለህ ብትጠይቀኝ ከዚህ ጋር ነው አይደለ? ይሄኛው ቅድሞ የተመለሰበት ቦታ ላይ ማለት ነው። ይሄኛው ተመለሰበት። ይሄን ቦታ እንደዚህ ስታገናኘው አየህ ሬዚስታንስ ይባላል። ስለዚህ አንድ ሰው ይሄንን አይቶ መጀመሪያውን አይቶ ይሄ እንዲህ ሲወጣ የት ጋር ሊመለስ ይችላል ተብሎ ቢጠየቅ በዚህ ጋር አስምሮ እዚህ ጋር ነው ብሎ ያስባል። ስለዚህ እዚህ ጋር ሲደርስ ምን ያደርጋል? ሴል ይላል ማለት ነው። ሴል ማለት ይሸጣል። ለምንድን ነው የሚሸጠው? ከዚህ በላይ ገበያው ማደግ ስለማይችል እዚህ ጋር ገዝቶ ከሆነ እዚህ ጋር ባይ ብሎ ከሆነ እዚህ ጋር ሲደርስ ወጥቶለት እዚህ ጋር ትርፉን ይወስዳል ወይም ሸጦ ገንዘቡን ይወስዳል ማለት ነው። ሴል ይላል። ለምን? ሬዚስታንስ ቦታ ላይ ስለደረሰ። ግልጽ ነው ወይስ ቸከቸኩብህ? ኦኬ። እንደዛ ከሆነ እዚህ ጋር ሲደርስ እንዳልኩ የት ጋር ለምሳሌ ሌላ ሬዚስታንስ ቦታ ብነግርህ ለምሳሌ እዚህ ጋር ለምሳሌ ገበያው ከዚህ ጋር ላሳይ ወደ ታች ወረደ። ይቅርታ ወደ ታች ወረደ። እዚህ ጋር ገበያው አሁን አይደለ? እዚህ ጋር ወርዶ ከዚህ ጋር ነው የተመለሰው አይደል? ይሄ ቦታ ምን ይባላል? ሬዚስታንስ። የተመለሰበት ቦታ ሬዚስታንስ ነው የሚባለው። ይሄው ከዚህ ጋር ሲደርስ ምን አደረገ? ተመልሶ ሲወጣ በምን ላሳይ? በዚህ እንደዚህ የወጣበት ቦታ ይሄው ወደ ላይ የወጣበት ቦታ እዚህ ጋር የተመለሰባት ቦታ ምን ትባላለች? ሬዚስታንስ ብለናል አይደለ? ሬዚስታንስ ብለናል። ይሄንን ይዘህ ወደዚህ ታሰምራለህ። ቀጣይ ወደ ታች ከወረደ ገበያው በቀጣይ እንደዚህ ከወረደ ለምሳሌ ወረደ የት ጋር ሊመለስ ይችላል? እዚህ ጋር ነው አይደለ? መመለስ የሚችለው በዚህ እኩያ ማለት ነው። በዚህ እኩያ ይሄን ሁለቱን መስመር አገናኝተህ እንደዚህ አገናኝተህ በዚህ እኩያ ነው መመለስ ያለበት። ግን እዚህ ጋር ሲደርስ ትንሽ አለፍ አላየው? እቺን ያክል ትንሽ አለፍ ብሎ ወርዷል አይደለ? ምንም ችግር የለውም። ይሄ እንደዚህ አለፍ ብሎ መውረድ እዚህ ጋር ሰዎች ገዝተው የተቀመጡ ሰዎች አሉ። እዚህ ጋር ምን ማለት ነው? ለምሳሌ እዚህ ጋር አካባቢ ሬዚስታንስ ስለሆነ ብለው ቆይ ላስመርልህ። እዚህ ጋር ሬዚስታንስ ነው ብለው እዚህ ጋር ብዙ ሰዎች ምን ያደርጋሉ? ባይ ይላሉ። ለምንድን ነው ባይ ያሉት ብለህ ብትጠይቀኝ እዚህ ጋር ቅድም ስለተመለሰ ገበያው እዚህ ላይ ስለተመለሰ አሁንም እዚህ ጋር በሱ እኩል አስምረን እንደዚህ አስምረን ይመለሳል ወደ ላይ ብለው ያስባሉ። ስለዚህ ምን ያደርጋሉ? እዚህ ጋር ይገዙና ባይ ይሉና እንደዚህ ስቶፕ አቸውን ወይም ደግሞ ከዚህ በታች ከወረደ አልፈልግም ከገበያው ወጣለሁ ብለው ስቶፕ ሎስ ያስቀምጣሉ። ስቶፕ ሎስ ያስቀምጣሉ እዚህ ጋር። ለምን? ገበያው እንደዚህ ከዚህ በታች ከወረደ ይሄን ሬዚስታንሱን አልፎ ከወረደ እዚህ ጋር እወጣለሁ ከገበያው ብለው ስቶፕ ሎስ ያስቀምጣሉ። ስለዚህ ብዙ ጊዜ ማርኬቱ ወይም ገበያው ቁልቁል ይወርዳል። ለምን? እነዚህን ስቶፕ ሎሶች ለማስወጣት ከገበያው ምን ይጠቀማል ማርኬቱ ብለን ስንል እዚህ ጋር ያስቀመጥከው ስቶፕ ሎስ ለምሳሌ 20 ብር ከስር ይወጣለሁ ብለህ ሊሆን ይችላል። $20 አንዱ ደግሞ $100 ከስር ይወጣለሁ ብሎ ሊሆን ይችላል። የናንተን የምትከስሩባትን ገንዘብ በልቶ
ይመለሳል ማለት ነው። ገበያው እንደምታዩ እዚህ ጋር በላባቸውና እዚህ ጋር ያሉ በጣም ብዙ የተደረደሩ ስቶፕ ሎሶች አሉ። እነሱን በልቶ ገበያው ተመልሶ ይወጣል ማለት ነው። ስለዚህ ሁሉ ጊዜ ቀጥታ ከሬዚስታንሷ ላይ ይመለሳል ማለት አይደለም። ወደ ታች ዝቅ ሊል ስለሚችል ማየት ያስፈልጋል። ልክ እዚህ ጋር ሲደርስ ባይ ከማለት ይልቅ ቆይ ላጥፋና እዚህ ጋር ልክ እዚህ ጋር ሬዚስታንስ ላይ ደርሷል ገበያው ወርዶ ብለን እዚህ ጋር ሲደርስ ባይ ከማለት ይልቅ ወይ በጥቁር ላድርገው በምን ላድርገው እንዲታይ ባይ ከማለት ይልቅ ትንሽ ቁርጥንቱን ውሳኔውን ማየት ያስፈልጋል። እዚህ ጋር ሲደርስ ለምሳሌ እኔ እንዴት ነው የምወስነው ብለህ ብትጠይቀኝ ልክ ይቺኛዋ አረንጓዴ ቀጭኗ አረንጓዴ ብዙም አታስተማምንም። ለምን እንደሆነ እነግርሃለሁ ባህሪዋን። የካንድል ስቲኮች የተለያዩ አይነት ካንድል ስቲክ የተለያየ ባህሪ ያላቸው እና እዚህ ጋር ሲደርስ ይቺ ትንሿ ቀጭኗ አረንጓዴ ስለማታስተማምን እዚህ ጋር ሌላ ቀይ መጣ አይደለ? አሁንም ባይ አይደለም። ለምን ትልቅ ቀይ ሲመጣ እንዴት ባይ እላለሁ? ወደ ታች ሊወርድ ነው ማለት እኮ ነው አይደለ? ቀይ መጣ ማለት። ስለዚህ እኔ ባይ የምለው መቼ ነው? ልክ ሬዚስታንሱ ላይ ነኝ። በጣም አሪፍ ቆንጆ ነው። ከዚህ ጋር ገበያው ይመለሳል ብዬ አስባለሁ። ባይ ልል ነው። ኦኬ ባይ ግን ከማለቴ በፊት አንድ ነገር ጠይቃለሁ ራሴን። እዚህ ጋር ባይ ቤሮች ናቸው ኃይል ያላቸው አቅም ያላቸው ወይስ ቡሎች ብለህ ብትጠይቅ እዚህ ድረስ ማወቅ አይቻልም። እዚህ ድረስ ኦኬ። ለምንድነው ማወቅ የማይቻለው? ምክንያቱም እዚህ ድረስ ይኸውልህ ትልቅ ቤር አለ። እዚህ ጋር እንደምታየው ይሄ ቤር ትልቅ ነው። ይሄኛው ቤር ማለት ነው። ኦኬ ይሄ ቤር ትልቅ ስለሆነ እዚህ ጋር ደንበኛ ቡል መንጣት አለበት ክሊር እንዲሆንልኝ፣ ወይም ደግሞ ሲግናል ባር ይባላል። ይሄ ሲግናል ማለት ምልክት የሚሰጥ ማለት ነው ወደ ላይ እንደሚመለስ ገበያው። ስለዚህ ሲግናል ባሩ ቆንጆ ትልቅ ቡል ባር ነው። ኦኬ ምን ያመለክታል? ጥሩ ኮርማ የሆነ ወይም ደግሞ ቡል በሬ ማለት ነው አይደለ? ሻማ ጥሩ ሻማ መጣልኝ። ስለዚህ ይሄን ሳይ ዋው እውነት ነው፣ ይሄ ቦታ ሬዚስታንስ ነው ለካ፣ እውነትም ወደ ላይ ሊወጣ ነው። በምንድን ነው ምልክት ያደረኩት? በዚህ በትልቁ አረንጓዴ ሻማ ማለት ነው። ስለዚህ እዚህ ጋር ሲደርስ ባይ ለዋለሁ። ይሄ እንደጨረሰ ማለት ነው። ባይ ለውና ስቶፕ ሎሴን የት ጋር አደርጋለሁ? ከዚህ ስር። ምክንያቱም ከዚህ ጋር ነው የተመለሰው። ሬዚስታንሱ እዚህ ጋር ቢሆን ኖሮ ሬዚስታንሱ እዚህ ጋር ቢሆንም ኖሮ ያለው እዚህ ጋር ነው አይደለ? ቢሆንም ኖሮ ነገር ግን ስቶፕ ሎሴን የማደርገው እዚህ ነው። ለምን? ይሄ ከተመለሰበት ቦታ ላይ ማለት ነው። ኦኬ ስለዚህ በብዛት እዚህ ጋር ከገዛው በኋላ ባይ ካልኩት በኋላ እዚህ ጋር ሲመለስ ይሄንን ትልቁን አረንጓዴ ካየሁ በኋላ ማለት ነው የት ጋር ነው ፕሮፊቴን ወይም ደግሞ ትርፌን የምወስደው ብትለኝ እኔ ኖርማሊ የምወስደው እዚህ ጋር ነው። በዚህ እኩል ያ ሲደርስ ይኸው እዚህ ጋር አካባቢ ወደ ላይ እስከሚወጣ ድረስ አልጠብቀውም። ለምንድነው እንደዛ ያደረከው ብለህ ብትጠይቀኝ ለምንድነው ከዚህ ጋር የወሰድከው ትርፍህን ብትለኝ እዚህ ጋር ሲደርስ ቀደም አይታው እንደሆነ እንደዚህ ወጥቶ ተመልሷል አይደለ? ወደ ታች ስለተመለሰ እዚህ ጋር ሲደርስ ስለተመለሰ ቀደም ከዚህ ወደ ላይ ወጥቶ እንደዚህ ወጥቶ እዚህ ጋር ሲደርስ እንደዚህ ተመልሷል። ስለተመለሰ አሁንም ምንድነው ብዬ የማስበው እኔ እዚህ ጋር ሲደርስ ይመለሳል ብዬ ነው። ስለዚህ ልክ በዚህ ኩያ ሲደርስ እዚህ ጋር ሲደርስ ትርፌን ወስዳለሁ። 20 ብርም አተረፉ፣ $30 አተረፉ፣ ትርፌን ወስዳለሁ። $100 አተረፉ፣ ትርፌን ወስዳለሁ። እንዴት ነው ይሄን የተለያየ ትርፍ የማገኘው? እናያለን በኋላ። ሌቨሬጅ ይባላል። ሌቨሬጅ ወይም የኮንትራት መጠን ወይም ደግሞ የሎት ሳይዝ ስናይ ስለ ሎት ወይም ስለ ዩኒት ወይም ደግሞ ፊውቸር ትሬድ የምታረጉ ከሆነ ኮንትራክት ነው የሚባለው። የኮንትራክት መጠኑን ከፍ ዝቅ ማድረግ እንችላለን። በተለይ ፎሬክስ በጣም ትንሽ ኮንትራክት ወይም ትንሽ ሎት ሳይዝ ማድረግ ስለምንችል በጣም ትንሽ ዩኒት መጠቀም ስለምንችል ፎሬክስ በጣም አሪፍ ነው። ምክንያቱም ገንዘብ በተለይ አዲስ ስንለምድ በጣም በትንሽ ሳይዝ ማድረግ ስለምንችል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ይሄ እንግዲህ እዚህ ጋር ሲደርስ ፕሮፊት እንወስዳለን። ለምን? ሬዚስታንስ ቦታ ስለሆነ። ነገር ግን ገበያው ጥሶ ሊወጣ ይችላል። እንደዚህ እንዳየው እዚህ ጋር ሬዚስታንሱን ጥሶ ወጥቷል። የት ጋር ሊመለስ አስቦ ነው እንግዲህ ማለት ነው።
ቀጣይ ይሄኛው የመጀመሪያው ሬዚስታንስ ሆነ ይሄኛው ቀጣዩ ሬዚስታንስ እዚህ ጋር ነው ማለት ነው ሊመለስ ያሰበው ገበያው። ግን ከዚህ በኋላ ያለው ነገር ስለቆረጥኩት እዚህ ጋር አጋጣሚ ግራፉን አያሳይም። እንግዲህ በቀጣይ ስለ ፕራይስ አክሽን በቀጣይ ቪዲዮ ደግሞ ፕራይስ አክሽን ስለ ሪስክ ማኔጅመንት እንዲህ ገንዘባችንን ሉዝ እንዳናረግ ማኔጅመንት እናያለን ማለት ነው። ፕራይስ አክሽን ማለት ምንድነው? ከታች ያለውን እንቅስቃሴ አይተን የላይኛውን የምንገምትበት ነው። ቀጣይ ምን ይሆናል ብለን የምንገምትበት ወይም ደግሞ ከላይ ያለውን እንቅስቃሴ አይተን ከዛ ቀጥሎ ምን ይሆናል የሚለውን ሰፖርቱን ሬዚስታንሱን አይተን ምን እንወስን የሚለውን እና ሌሎችም ብዙ ቴክኒኮችን የያዘ ሐሳብ ነው ፕራይስ አክሽን ይባላል። የገበያውን ሁኔታ እያየን ምን ይሆናል የሚለውን የምንገምትበት። እንደምታውቀው ባለፈው እንዳወራነው ትሬዲንግ እንግዲህ ፕሮባቢሊቲ ነው። ግን በምንድነው ትርፋማ ምን ሆነው ሲባል ፕሮባቢሊቲ ማለት እድል ማለት ነው። ግን ትሬዲንግ ሙሉ በሙሉ እድል ነው ወይ? ኖ አይደለም። ሙሉ በሙሉ እድል አይደለም። ችሎታ ያስፈልገዋል። ቀድም እንዳየነው ለምሳሌ እዚህ ጋር ሬዚስታንስ ቦታ ላይ ገበያው ይመለሳል ማለት ሬዚስታንስ ያላወቀ ሰው ይሄንን ማወቅ አይችልም። እዚህ ጋር እንደሚመለስ አያውቅም። ስለዚህ መቻል ማወቅ ዕውቀት ያስፈልጋል ማለት ነው። ትሬዲንግ በችሎታ ነው። ነገር ግን ችሎታ ፕሮባቢሊቲን ከፍ ያደርግልሃል። ስለዚህ ይሄንን ነው በቀጣይ የምናየው ፕራይስ አክሽን እና ሪስክ ማኔጅመንት ይሆናል በቀጣይ ቪዲዮአችን። እስከዛው ድረስ ሰላም ሁኑልኝ ባይ